ሰላም ጤና ይስጥልኝ እንደምን አላችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ዛሬ ወደ እናንተ ይዤላችሁ የመጣሁት በእንግሊዝኛ ሰዎችን ለማመስገን የምንጠቀማቸውን የተለያዩ አይነት አገላለጾች ነው። በአብዛኛው ጊዜ የምንጠቀመው አገላለጽ ታንኪዩ የሚለውን ቃል ነው። ነገር ግን ደግሞ ታንኪዩ ቬሪ ማች፣ ታንክስ አ ሎት በማለት ምስጋናችን ከፍ ያለ መሆኑን የምንገልጽባቸው የተለያዩ አይነት መንገዶች ነው። ስለዚህ ከፍ ባለ ሁኔታ ሰዎችን ለማመስገን ታንኪዩ ቬሪ ማች ወይም ደግሞ ታንክስ አ ሎት የሚለውን አገላለጽ እንጠቀማለን። ታንኪዩ ቬሪ ማች ወይም ደግሞ ታንክስ አ ሎት፣ ታንኪዩ ቬሪ ማች ታንክስ አ ሎት። እንደዚሁ ደግሞ የተለያዩ አይነት አገላለጾችን በተጨማሪ ማየት እንችላለን። ታንክስ ፎር ኤቭሪቲንግ፣ ታንክስ ፎር ኤቭሪቲንግ። ሰዎች ብዙ ነገር ሊያደርጉልን ይችላሉ። የሆነ ጊዜ የሆነ ነገርን ለማምጣት ሊያግዙን ይችላሉ፣ ወይም የገንዘብ ችግራችንን ሊፈቱልን ሊያግዙን ይችላሉ፣ በሐሳብ ሊያግዙን ይችላሉ። እነዚህም ሁሉ ያገዙን ነገሮች ተንትኖ ከመናገር ይልቅ ምን በሚል አገላለጽ መግለጽ እንችላለን? ታንክስ ፎር ኤቭሪቲንግ፣ ታንክስ ፎር ኤቭሪቲንግ። ስለዚህ ነገሮችን ሁሉ ሳንተነትን ነገር ግን ስላደረክልኝ ነገር በሙሉ አመሰግናለሁ ለማለት ታንክስ ፎር ኤቭሪቲንግ የሚለውን አገላለጽ እንጠቀማለን። አንዳንድ ጊዜ ከባድ የሆነ ነገር ተሸክመን ሰዎች ሲመለከቱን ላግዝህ ሊሉ ይችላሉ። ላግዝህ ሲሉ ኢትስ ቬሪ ካይንድ ኦፍ ዩ የሚል አይነት ምስጋና ልንሰጥ እንችላለን። May I help you? It's very kind of you. It's very kind of you ማለት ምን ማለት ነው? ችግሬን አይተህ ልትረዳኝ መምጣትህ ያንተን ጥሩነት ያሳያል፣ አመሰግናለሁ ማለት ነው። It's very kind of you። ወይም አንዳንድ ጊዜ በመንገድ ላይ ስንሄድ ቆንጆ ሴት ስንመለከት ወይም ቆንጆ ወንድ ስንመለከት you are handsome ወይም you are beautiful ልንል እንችላለን። እንደዚህ በምንባል ጊዜ it's very kind of you በሚል አይነት አገላለጽ ታንኪዩ ማለት እንችላለን። It is very kind of you. Let's say together. It is very kind of you. It is very kind of you. So ይህንን ነገር ማለት ያንተን መልካምነት ያሳያል ወይም ደግሞ ታንኪዩ የምንልበት ሌላኛው አይነት አገላለጽ ነው ማለት ነው። በሌላ አይነት መልኩ ደግሞ I really appreciate your help. I really appreciate your help. ሰዎች ሲረዱን ወይም ደግሞ የሆነ ነገር ሲያግዙን I really appreciate your help እንላለን። I really appreciate your help. I really appreciate your kindness. Okay? I really appreciate your kindness. ሰዎች መልካም ሲሆኑልን I really appreciate your kindness. መልካምነትህን አደንቃለሁ፣ ልትረዳኝ መሞከርህን አደንቃለሁ፣ አመሰግናለሁ ማለት ነው። ስለዚህ ፈረንጆች ሰዎችን ለማመስገን I really appreciate የሚል ቃል ይጠቀማሉ። I really appreciate your help. I really appreciate your kindness ተጠቀሙበት። መልካም የሆነ አገላለጽ ነው። ስለዚህ ምን ማለት እንችላለን? I really appreciate your help. I really appreciate your help. I really appreciate የሚለውን ቃል እየተጠቀምን ሰዎችን እናመሰግናለን ማለት ነው። እንዲሁም ሌላ አይነት አገላለጾች አሉ። አንዳንድ ጊዜ ሰዎችን ለማመስገን በጣም ብዙ ነገር ስለተደረገልን ለማመስገን ቃላት ሊያጥሩን ይችላሉ። ስለዚህ እንደዚህ አይነት ቃላት እንዳጠሩን ለማመስገን ቃላት ራሱ አቅም እንዳነሳቸው በምን አይነት መልኩ እንገልጻለን የሚለውን አሁን እንመለከታለን። I can't thank you enough. I can't thank you enough. ይሄ ምን ማለት ነው? አንተን በቂ ሁኔታ የማመሰግንበት ቃላት የሉኝም ማለት ነው። I can't thank you enough. I can't thank you enough. How can I ever thank you enough? How can I ever thank you enough? How can I ever thank you enough? ይሄ ምን ማለት ነው? አንተን እንዴት አድርጌ ባመሰግን ነው በቂ ሊሆን የሚችለው? How can I ever thank you enough? How can I ever thank you enough? ስለዚህ ይሄ ምን ያህል ሰዎችን ለማመስገን ቃላት ራሱ አቅም እንዳነሳቸው ወይም ደግሞ ሰዎች ያደረጉልን ምን ያህል
በጣም ከፍተኛ የሆነ ነገር እንደሆነ የምንገልጽባቸው አገላለጾች ናቸው። ወይም ደግሞ I don't know what to say ልንል እንችላለን። አንዳንድ ጊዜ ሰዎች ካደረጉልን ነገር የተነሳ በጣም ስሜታችን ሊነካ ይችላል። ለማመስገን እራሱ አቅም ልናጣ እንችላለን። ስሜታዊ ልንሆን እንችላለን። ስለዚህ የዛን ጊዜ ምን ማለት እንችላለን? I don't know what to say. I don't know what to say. I don't know what to say. ስለዚህ I can't thank you enough. How can I ever thank you enough? ወይም ደግሞ I don't know what to say በሚል አገላለጽ የተደረገልን ነገር ምን ያህል መልካም እንደሆነ፣ ምን ያህል ከፍተኛ እንደሆነ፣ ምን ያህል ከስሜታችን በላይ እንደሆነ የምንገልጽባቸው የተለያዩ አይነት አገላለጾች ናቸው ማለት ነው። በሌላ መልኩ ደግሞ I cannot express my appreciation. I cannot express my appreciation. እስኪ አብረን እንበለው። I cannot express my appreciation. ይሄ ማለት አድናቆቴን ላንተ ያለኝ አድናቆትን መግለጽ በጣም ይከብደኛል ማለት ነው። ያ ማለት በጣም አደንቃለሁ፣ የምታደርጋቸው ነገሮች በጣም መልካሞች ናቸው፣ ስለዚህ በጣም አደንቃለሁ። I cannot express my appreciation. I cannot express my appreciation. ስለዚህ በእንደዚህ አይነት መልኩ ሰዎችን ታንክ ዩ ማለት እንችላለን ማለት ነው። ኦር በሌላ አይነት መልኩ ደግሞ you are too kind. You are too kind. እስኪ አብረን እንበለው። You are too kind. You are too kind. ይሄ ማለት ምን ማለት ነው? አንተ በጣም መልካም ሰው ነህ ማለት ነው። You are too kind. ስለዚህ ምን ማለት ነው? የሰዎችን መልካምነት እየገለጽን ነው ማለት ነው። በሌላ አባባል መልካምነታቸውን በመግለጽ ታንክ ዩ እያልናቸው ማለት ነው። You are too kind. You are too kind. ኦር በሌላ አባባል ደግሞ you are an angel ማለት እንችላለን። You are an angel. ኤንጅል ማለት ነው ምን ማለት ነው? መልአክ ማለት ነው። You are an angel ስንላቸው አንተ መልአክ ነህ ማለት ነው። ስለዚህ መልካምነትህ፣ ጥሩነትህ፣ የምታደርጋቸው በጎነቶች መልአክ ያስመስለውሃል ወይም ደግሞ በጣም መልካም ሰው ነህ ለማለት you are too kind or you are an angel የሚል አይነት አገላለጽ መጠቀም እንችላለን። እነዚህ አገላለጾች ታንኪው የምንልባቸው ሌላኛው አይነቶች ፎርም ናቸው ማለት ነው። ታንኪው የምንልባቸው ሌላኛ አይነት ፎርሞች ናቸው ማለት ነው። I'm really grateful for your help. I am really grateful for your help. ይሄም ሌላኛው አገላለጽ ነው። ምን I'm really grateful for your help ስንል ምን ማለታችን ነው? ስለምትረዳኝ ነገር ከፍተኛ የሆነ አክብሮት አለኝ። ኦኬ፣ ከፍተኛ የሆነ አክብሮት አለኝ። I'm really grateful for your help ብለን መጠቀም እንችላለን። ወይም ደግሞ I'm really grateful for your hard work ማለት እንችላለን። I'm really grateful for your hard work። ስለዚህ ስለምትሰራልኝ በጎ ይሄ ማለት ጠንክረ ስለምትሰራልኝ አመሰግናለሁ ለማለት I'm really grateful for your hard work. I'm really grateful for your hard work ወይም ደግሞ I'm really grateful for your help የሚል አይነት አገላለጾችን መጠቀም እንችላለን ማለት ነው። ስለዚህ ሰዎችን ታንክ ዩ ወይም ደግሞ አመሰግናለሁ ለማለት እነዚህን ሁሉ አይነት አገላለጾች ተጠቅመን ሰዎችን ምስጋናችንን ማቅረብ እንችላለን ማለት ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። እርግጠኛ ነኝ እነዚህ አገላለጾች ለሰዎች ያለንን አክብሮት ወይም ደግሞ ምስጋና ለመግለጽ እጅግ ይረዱናል። ስለዚህ ላይክ እና ሰብስክራይብ በማድረግ ሌላዎቹን የማመጣቸውን እንደዚሁ ጠቃሚ ፕሮግራሞችን እንድትከታተሉ ስለሚረዳችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። ቻው።